ሰላም ተወዳጆች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ አንድ ነገር ልነግራችሁ ነው የመጣሁት። ከዚህ በኋላ ከዚህ የሚበልጥ ችግርማ አይመጣም፣ ከዚህ የሚበልጥ ሁኔታ ውስጥማ አልገባም እንዳትሉ። ምክንያቱም በተለያየ የህይወት መስመር፣ በስራ፣ በህይወታችን፣ በሌሎች በምንኖራቸው የህይወት መስመሮቻችን ብዙ ችግሮች ሊያጋጥሙን ይችላሉ፣ ያጋጥሙናል ሰው እንደመሆናችን መጠን። ነገር ግን ያ አይደለም እሺ የመጨረሻው ችግር ያ አይደለም። የደስታውን መጨረሻ የሚያም አይደለም አለ ሌላ። እኔም እንደዛ አስብ ነበር እና ዛሬ ከዚህ በላይማ ነገር አይመጣም ያልኩት ነገር ነበር እና ከዛ በላይ የሆነ ነገር ከአንዴም ሁለት ያጋጠመ እና ለዛ ነው ለእናንተ ሼር ላደርጋችሁ የፈለኩት። በቃ ያ አይደለም። ብዙ ነገሮች ማብቂያቸው አሁን ያለው ነገር ብቻ አይደለም። ችግርም ሐዘንም ምንም ከዛ የበለጠ ነገር ሊመጣ ይችላል። ስለዚህ እንደ ሰውነታችን ተዘጋጅተን እግዚአብሔርን ድጋፍ አድርገን መቆምና መጠበቅ ነው እንጂ ያለብን። በጣም ብዙ አለ ሰው እያሳለፈው ያለው ከኛ የበለጠ ብዙ ነገር አለ። ፕላስ ደግሞ እኛ ህይወት ላይ ራሱ ከሚመጡ ነገሮች ይሄማ የመጨረሻው ነው፣ ከዚህ በላይማ አንበል። አንደኛ ነገሮች መሆናቸው መምጣታቸው ላይቀር ከአምላካችን ጋር ያለንን ነገር ያሻክርብናል። ምክንያቱም ከዚህ በላይማ አይፈትነኝም እግዚአብሔር ብለን ከዛ በኋላ ደግሞ ሌላ አይነት ፈተና ሲያጋጥመን በቃ ትቶኛል ማለት ነው ወደ ማለት ያስኬደናል። እና በተቻላችሁ መጠን በጣም እኔ እንድታስቡት ሁሌ ልባችሁ ውስጥ እንዲቀር የምፈልገው ነገር ደስታም የዛሬው ደስታ መጨረሻው አይደለም። ከዚህ በላይ ደስታ ሊያጋጥመን ይችላል። ሐዘንም ችግርም ውጣ ውረድም ቢሆን ነገ ሌላ ውጣ ውረድ አዲስ ደግሞ አለ፣ ሌላ አዲስ አይነት እና በህይወት ያለ ነገር በሙሉ እንደው እየተላመድነው እያለፍነው ስንሄድ እየለመድነው ደግሞ አዲስ ይመጣል፣ እሱን እናልፈዋለን። እግዚአብሔር የምናልፍበትን ጥበብ፣ የምናልፍበትን ጉልበት፣ የምናሸንፍበትን ደስታም ቢሆን መቋቋም የምንችልበትን ልብ ይስጠን ብለን መጸለይ ነው እንጂ ያለብን ምንም ነገር ዛሬ ያለው የመጨረሻው አይደለም። ከዛ የበለጠ አለ። የተሻለም ነገር ከዛ የተሻለ ከዛሬው የተሻለ ነገር አለ። ከባዱም ነገር ደግሞ ከዛሬው የከበደ ነገር ሊመጣ ይችላል። ስለዚህ ሁሌም ልባችንን ለአዲስ ነገር አዘጋጅተን ችግርም ሲሆን ደግሞ እግዚአብሔርን በማመን ለመሻገር እናዘጋጅ ነው የምላችሁ እንጂ ዛሬ የሚያጋጥሙን ደስታም ይሁን ሐዘን የመጨረሻዎቹ አይደለም።